ቢኒያም ልጄ ነህ እናትህ ነኝ ብዬ እነግረዋለሁ። እሺ በቃ ቻው። ምንድን ነው እና ፊትሽ ምንድን ነው እንደዚህ የሆነው? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የእድሌ ድራማ ክፍል 5 ነው። ክፍል 6ን እየላችሁ መጥቻለሁ። ይህንን ቪዲዮ ሰብና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሸጋገር ዛሬ እየላችሁ የመጣሁት ቪዲዮ በጣም እድሌ በጣም እያሸገሯትና እድሌ እንግዲህ የእድሌ አለቃ ትምህርትሽን እናስመሰግብሻለን፣ በይ ለባብሰሽ ትወጫለሽ፣ ዛሬ ከልጄ ጋራ ነው ለባብሰሽ የምትወጪው ብላ እድልን ስታመካከራት ነበረ። ነገር ግን እድል ነገሮቹ አልተመቻቹላትም። እድሌ መማር ትፈልጋለች። አለቃዋም እድሌ እንድትማር ትፈልጋለች። ነገር ግን የእነ ማለትና የማነች አለቃ የቤቷ ልጅና እነ ማለት ተመካክረው እድል እዚህ ቤት እንዳትኖር ነው የሚፈልጉት። ለካ ማሌት በጣም እድልን የምትከታተላት የከሷ ልጅ ጋራ ነው እየተጫወተችና እየተግባባችና እያወራች ያለችው። ቢኒያም የማሌት ልጅ እንደሆነም በደንብ ነው የሰሙት። ማለት ማለት እድልን አትፈልጋትም። እድል ደግሞ ስልክ ስታወራ ነው እየሰማችው እንጂ ቢኒያም የሷ እናት እንደሆነች አታውቅም ነበረ። ነገር ግን በአሁኑ ሰዓት ሁሉም ነገር ቅርብ በቅርብ ሆኖ ለምንድን ነው ትምህርት ቤትም ስገባ እየተቃረበ ስለሆነ ማሌት ለምንድን ነው እድላይት እዛ ቤት ቁጭ ብላ ትምህርቷን እንድትማር የማትፈልግበት ምክንያት ምንድነው ነው ጥያቄ። ስለዚህ እንግዲህ የእድላይት አለቃ ደግሞ በጣም ባለፈውም የሷን ውጤት በደንብ አስጠንቅቃ ስላየችና የሷን ውጤት በደንብ ስላየች እንደዚሁ የቤት ሰራተኛ ሆና እንደዚሁ ለሰው አጋዥ ሆና እንድትቀር ስለማትፈልግ በነገራችን ላይ ሁሉንም ነገር እንድታመቻችላትና ሁሉንም ነገር እንድታስተካክልላት ስለምትፈልግ ማለት ነው። ነገሮቹ ሁሉ ለበጎ እስከሆኑ ድረስ ሁሉም ነገር ለመልካም እስከሆኑ ድረስ ሁሉም ነገር በአሁኑ ሰዓት በፍጹም የሚስተካከልም ነገር የማይስተካከልም ነገር እስካለ ድረስ ማለት እንግዲህ በፍጹም እዛ ቤትም እድላይት እንድትቀመጥም እንድትሰራም ትምህርቷንም እየሰራች አትማርም። ጭራሽ ከቤት ልጅ ጋራ ትምህርት ቤት ልታስገባት ነው ወይ በሚለው ሁኔታ በጣም ትልቅ አደጋ ላይ አብረው እየደረሱ ነው። ስለዚህ በስተመጨረሻውም እድል በተኛችበት ነገሮቹን ተኝታ እያሰበች እያለ እድልን ሄደው ነው ያነቋት ማለት ነው ለሁለት።
ማለትና የቤቷ ልጅ ማለት ነው። ስለዚህ እድል ጮሃ ነው ያመለጠችው። በድጋሚም አንዳንድ ነገር ሲሰሙ አንቺ ከቤት ልጅ ጋራ ነው ሰራተኛዋን ተማሪ የምትያት ወይ ምንኛዋ ጉድ ነሽ ብላ ስትጠይቃት እኔ ምንም ጉድ የለብኝም እንድትማርና የሰው ልጅ ሰው እንዲሆን ነው የምፈልገው። ሌላ ምንም ነገር የሚመጣ ነገር የለም። እድላይት በስተመጨረሻ ላይም አለቃዋ ለምናት እድላይት እምቢ አለች። እድላይት ትምህርት እኔ እዚህ ቤት ውስጥ ቁጭ ብዬ መማር አልፈልግም። ምክንያቱም ልጆችሽ ልጅቷ በጣም ኃይለኛ ስለሆነች በፍጹም ከሷ ጋራ ልንግባባና በፍጹም ከሷ ጋራ ልናወራ አንችልም በሚል ሁኔታ እንግዲህ በጣም ብዙ ደረጃ ላይ አብረው እየደረሱ ነው ማለት ነው። ነገሮቹ ሁሉ ለበጎ ቢሆንም ነገሮቹ ሁሉ ለመልካም ቢሆንም ነገሮቹ ሁሉ እንግዲህ ሁሉም ነገር ለመልካም እስከሆነ ድረስ ሁሉም ነገር ለበጎ ስለሆነ እንግዲህ በአሁኑ ሰዓት በፍጹም እድላይት ከራሷ ጋራ እንደሌለችና በጣም እንደተናደደችና በጣም እንደተበሳጨች ሁሉም ሰው አብሮ እያዩ ነውና እንግዲህ በስተመጨረሻውም እድላይትም ትታ ነው ለመውጣት የወሰነችው። አሁንም አንቺ ምን ፈልገሽ ነው ብለው ሁለቱም ሲመጡባት ቡና እያፈላች ነበረና ጀበናውን ስታነሳባቸው ሁለቱም ፈርተው እየተሯሯጡ ነው የሄዱት። ስለዚህ አሁንም ጥያቄ ሲመጣላት ያችኛዋን የቤቷን ልጅ በጥፊ ነው ያለቻት እድላይት። እድላይት በጥፊ ስትላት ሮጣ ነው የሄደችው። በስተመጨረሻ ላይም አንቺም እኮ ማደጎ ነሽ እንጂ የቤት ልጅ አይደለሽም፣ ከቤታችን ውጪ ውጪ ማለት ምን ጉራ መሰለሽ እንዴ? እኔ ደግሞ መውጣት እፈልጋለሁ። መውጣትም ከፈለኩኝ መሄድ እችላለሁ እንጂ ምንም ችግር የለብኝም። ስለዚህ የሰው ልጅ ዋናው ጤንነቱ ነው ብላ ስታነጋግራት ነበረ። እነሱ ግን እያለቀሱና በውሸት ወሬ አንዳንድ ነገር ማለት እኔ እኮ እድላይት እኔ እኮ ማደጎ ነች ብለሻኛል ብላኛለች። አንቺ ለምንድነው ለሷ የነገርሽው ስትላት እኔ ምንም ችግር የለውም ማደጎ ብትሆኝም ታዲያ እኔ ልጄ አይደለሽም አላልኩሽም? እንግዲህ እሷ ዋሽታ እድላይትን ከዛ ቤት እንዴት አርግታ እንደምታወጣት ነው የምትፈልገው እንጂ ሌላ ነገር ልጅቷ ምንም ያደረገችው ነገር አንዲት ነገር ያደረገችው ነገር ያለ አይመስለኝም። ወደ ሌሎቹ ቪዲዮ ደግሞ ስንሄድ ተነጋግረው ጨርሰው እድላይት ደግሞ ብዙ ነገር ተናግራለች። ብዙ ነገሮችን ሳትናገሪ በፊት እኔ እረዳሻለሁ እንደ ማንኛውም ሰው አንቺ ደግሞ ብትረጋጊና ቀስ ብቲና ብትናገሪ በጣም ደስ ነው የሚለኝ። ግን በአሁኑ ጊዜ በንዴት ብዙ ነገር ባታወሪ በጣም ደስ ይለኛል ብላ አለቃዋንም ስታነጋግራት ነበረ። እድላይት አለቃዋ ስታነጋግራት ከእንግዲህ በኋላ ምንም ነገር የቀረኝ ነገር አንዲት ነገር የለም፣ ሁሉንም ነገር ለበጎ ነው የማየው ብላ ስታነጋግራት ነበረ ማለት ነውና ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ላይክ እና ሰብ እያደረጋችሁ ወደዚህ ቻናል ተቀላቀሉ ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እኔ እድል እንድትማሪ ስለምፈልግ አንቺ ደግሞ ትምህርትሽን ማቆም ስለምትፈልጊ ግን እኔ በጣም ነው የማዝንብሽ። ምግብሽንም ቡናሽንም አልፈልግም። ከእንግዲህ በኋላ ደግሞ ስለ ትምህርትሽ ምንም ማውራት አልፈልግም ብላ ስታነጋግራት ነበረ እድላይትን። ነገር ግን እድላይትን እንደዛ ብላ እሷ ብታነጋግራትም ነገሮቹ ሁሉ ለበጎና ነገሮቹ ሁሉ ለሰላም ቢሆንም ሁሉም ነገር ለመልካም ነው ብለን እናስባለን ማለት ነው። ሌሎቹ ደግሞ እንዴት እንደዚህ ታረጊያለሽ ብሎ ወንድም
ቢንያምም መጥቶ ሲጠይቃት ነበረ። ወንድም ቢንያም መጥቶ ሲጠይቅም ምንም ነገር የተባለውም ምንም ነገር ያለውም ነገር የለም ማለት ነው። ስለዚህ ሁሉም ነገር ለበጎ እስከሚሆን ድረስ ነገሮቹን ለማመዛዘን አሁን እንግዲህ ልጅቷ እሄዳለሁ እያለች ነው። ሜላት ይቅርታ አድርግላት ብላ ሜላትን ስታስገድዳት ነበረ የቤቷ አለቃ። እኔ ይቅርታ አልላትም። ይቅርታ ለምንድን ነው የምላት? ይቅርታ የምላት ምክንያት ምንድን ነው? ስለዚህ እኔ ከዚህ ቤት እንድትወጣ ነው የምፈልገው ስትል፣ ለምንድን ነው የምትወጣው? እኔ ደግሞ እንድትማር ነው የምፈልገው። ሌላ ሰው ቢመጣም እሷ እዚህ ቁጭ ብላ፣ ሌላ ሰራተኛ ቢመጣም እሷ እዚህ ቁጭ ብላ እንድትማር ነው የምፈልገው። ምክንያቱስ ምንድን ነው? የእሷ ምክንያት ምንድን ነው? የእሷ ምክንያት ለምንድን ነው? አንቺ ለምንድን ነው እሷ እንድትሄጂ የምትፈልገው? ያንቺ ምክንያትስ ምንድን ነው? በሚባል ሁኔታ እንግዲህ በጣም ብዙ ነገሮችን እየተነጋገሩ ነው። በስተመጨረሻ ላይ ሄዳ ይቅርታ ስትጠይቃት ነበረ ማለት ነው። አንቺን ሳይሽ ነገረ ስራችሁ ሁሉ ከብሌን ጋር ይመሳሰልብኛል። ልጅሽ ነኝ ማለቴ